የተከበራችሁ የኪነ ጥበብ ሙያ ማህበር አመራሮች፣ የተከበራችሁ የሃይማኖት ተቋማት አመራሮች፣ የተከበራችሁ የኪነ ጥበብ ስነ ጥበብ ፈጠራ ዘርፍ የተሰማራችሁ ባለሙያዎች፣ ሚዲያ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ በቅድሚያ በዛሬ ዕለት በሚካሄደው ባህልና ኪነ ጥበብ ለህዝቦች አብሮነትና ገጽታ ግንባታ በሚል መሪ ቃል ከህዳር 7 እስከ የካቲት 7 ከፌደራል ጀምሮ እስከ ወረዳ ድረስ ለ3 ወር የሚቆይ የንቅናቄ ማስጀመሪያ አራተኛ ዙር ክብር ለጥበብ የኪነ ጥበብና ስነ ጥበብ ባለሙያዎች የእውቅና መድረክ ላይ ለመሳተፍ ጥሪያችን አክብራችሁ በመገኘታችሁ በራሴና በሚኒስቴር መስሪያ ቤታችን ስም ልባዊ ምስጋናዬን አቀርባለሁ። እንኳን በደህና መጣችሁ። የኪነ ጥበብ ዘርፍ በአገሪቱ ብልጽግና ጉዞ ላይ የልማት ተዋንያን ዜጎችን በማፍራት ዘርፉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ልማት ላይ ያለውን ሚና ለማሳደግ የኪነ ጥበብ ባለሙያዎች አስተዋጽኦ ከፍተኛ ነው። የዚህ ፕሮግራም መዘጋጀት ዋነኛ ዓላማ በባህል ፖሊሲያችንም እንደተመላከተው የዘርፉ ባለውለታዎች ተገቢውን ክብርና እውቅና በመስጠት በትውልድ የሚከበሩበትና የሚታወሱበት ሁኔታ መፍጠር፣ የዘርፉ ተዋንያን በአዎንታዊ የፉክክር መንፈስ ለላቀ ሀገራዊ ስራ በመነሳሳት ራሳቸውና አገርን የሚጠቅሙ የትውልድን ሞራልና ስነ ምግባር የሚገነቡ ሀገራዊ ህልም በመቅረጽ በህዝቦች አብሮነትና ትስስር የሚያጠናክሩ የጥበብ ስራዎች እንዲሰሩ ለማበረታታት በተተኪው ትውልድ የአገር ፍቅር፣ የስራ ተነሳሽነት፣ ትጋትና ተስፋ በመፍጠር በዘርፉ የተሰማሩ ባለሙያዎች መካከል መቀራረብና አብሮ የመስራት ፍላጎትና ጠንካራ ግንኙነት እንዲፈጠር ይታመናል። በመሆኑም በዘንድሮ የእውቅና መርሃ ግብር ላይ በልዩ ልዩ የኪነ ጥበብ ሙያ ማህበር ከ11 ሙያ ማህበራት 31 ባለሙያዎች፣ የድሬዳዋና አዲስ አበባ ከተማ አስተዳደር እና ከ12 ክልል የተወጣጡ 30 ባለሙያዎች እንዲሁም ልዩ ተሸላሚ 6 በድምሩ 67 ባለሙያዎች እውቅና ለመስጠት ተለይተዋል። በመሆኑም እነዚህ እውቅና ዛሬ የምንሰጣቸው ባለሙያዎች የተመረጡት ወጥ የሆነ መስፈርት በማዘጋጀት ለሁሉም ክልል ባህልና ቱሪዝም ቢሮ ኃላፊዎችና በፌደራል ደረጃ ያሉ ሙያ ማህበራት የተመረጡ ናቸው። እንኳን ደስ አላችሁ። በመጨረሻም ኪነ ጥበብ ጠንካራ ወንድማማችነት፣ ኢትማማችነትን በመገንባት ህብረ ብሔራዊ አንድነትን በማጠናከር የአብሮነትን እሴት በማጎልበት እና የሀገራችን ገጽታ ከመገንባት አኳያ የተከበራችሁ የዘርፉ ባለሙያዎች የሚጠበቅባችሁን ሙያዊ ኃላፊነት እንድትወጡ በአደራ ጭምር እያሳሰብ ለዚህ መርሃ ግብር መሳካት ድጋፍ ላደረጋችሁ አካላት በተለይ የኪነ ጥበብ ሙያ ማህበራት ተሸላሚዎችን መረጣና ምልመላ በማድረግ ላደረጋችሁት ድጋፍ እያመሰገንኩ ዛሬ እውቅና የሚሰጣችሁ ባለሙያዎች በድጋሚ እንኳን ደስ አላችሁ። በመጨረሻም የዕለቱ ፕሮግራም በይፋ እንዲከፍቱ የዕለቱ ክቡር እንግዳ የተከበሩ አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ የመክፈቻ ንግግር እንዲያደርጉ በአክብሮት እንድትሸኙ በአክብሮት እጠይቃለሁ። አመሰግናለሁ። የተከበሩ ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ የተከበሩ ወይዘሮ ወርቅሰሙ ማሞ በሕዝብ ተወካዮች ምክር ቤት የማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ፣ የተከበሩ ዶክተር አለሙ ስሜ የትራንስፖርትና ሎጂስቲክስ ሚኒስትር፣ የተከበራችሁ የቋሚ ኮሚቴ አባላት፣ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የኪነ ጥበብ
የስነ ጥበብና በልዩ ልዩ የፈጠራ ዘርፍ የተሰማራችሁ ባለሙያዎች፣ የሀገር ባለውለታዎች፣ ጥሪ የተደረገላችሁ እንግዶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ስንቄዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዛሬው ዕለት በሚካሄደው ባህል እና ኪነ ጥበብ ለህዝቦች አብሮነትና ገጽታ ግንባታ በሚል መሪ ቃል ከህዳር 7 ቀን እስከ የካቲት 7 ቀን ለ3 ወር የሚቆይ ንቅናቄ ማስጀመሪያና አራተኛው ዙር ክብር ለጥበብና የእውቅና መድረክ ላይ መሳተፍ በመቻሌና በእንግድነት ንግግር እንዳደርግ ስለተፈቀደልኝ በኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ምክር ቤት በኢትዮጵያ ፌዴሬሽን ምክር ቤት ስም እጅግ የላቀ ምስጋናና ክብሮት አለኝ። ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች፣ እንደሚታወቀው የኪነ ጥበብ ዘርፍ በአንድ ሀገር ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ላይ ዜጎች ለስራና ለልማት በማነሳሳት የህዝባችንን አገር በቀል ልምዶችና እውቀቶች ወደ ተተኪው ትውልድ በማድረስ በማስተዋወቅ በማቀራረብና ለጋራ ዓላማ እንዲቆሙ ገዢ አሰባሳቢ አንድነት የሚያመጣ ትርክት በመገንባት በማድረግ እንዲሁም የህብረተሰቡን ቁሳዊና መንፈሳዊ ህይወት በማደስና በማነጽ ለሀገሩ ተቆርቋሪ ለወገኖቹ አለኝታ በልማት ተግባሩን በንቃት ተሳታፊ የሚሆን ስብዕና ያለው ዜጋ በመቅረጽ ረገድ የሚጫወተው ሚና ከፍተኛ ነው። ዛሬ በዓለማችን ሀያላን የሚባሉት ሀገራት ተዘዋውራችሁም እንደጎበኛችሁት ፊልሞቻቸውን፣ ሙዚቃዎቻቸውን በመጠቀም ዜጎቻቸውን በሚፈልጉት ሀገራዊ ህልምና አቅጣጫ ከመቅረጻቸውን ባሻገር በዓለም ህዝቦች ዘንድ ሁለንተናዊ ጀግኖችና ተጽዕኖ ፈጣሪዎች ሆነው ለመታየት ችለዋል። ያላቸውን ትንሽ ነገር በጣም ትንሽ ነገር ከፍ አድርገው በማሳየት የዓለምን ትኩረት ለመሳብ ችለዋል። በዚህም አገሮቻቸውን የኢንቨስትመንት፣ የቱሪዝም፣ የንግድ፣ የስፖርት ተመራጭ መዳረሻዎች ከማድረጋቸውም በላይ የጠነከረ የህዝቦች አንድነት ያለው ሀገርና ሀገረ መንግስት መገንባት ችለዋል። የዓለም ህዝብ በዓለም ህዝብ ዘንድ ገጽታቸውን በበጎ ገንብተዋል። ይህም ተሞክሮ ሀገራችን ላይ በዘርፉ በተገቢ መንገድ ከሰራንበት በጥበብ መስኩ የመልማት ትልቅ አቅም ያለን መሆኑን ያሳያል። ምክንያቱም ደግሞ ኢትዮጵያ የብዝሃ ህዝቦች፣ የብዝሃ ቋንቋዎች፣ የብዝሃ ሃይማኖቶች የረጅም ዘመናት የመንግስት ምስረታ ታሪክ ያለን ከመሆናችንም በላይ በጥቁር ህዝቦች የጸረ ቅኝ አገዛዝ ታሪክ ትልቅ የምንታወቅና ትልቅ ታሪክ ያለን ህዝቦችና የጸጋዎች ባለቤት በመሆናችን ነው። ክቡራትና ክቡራን፣ መንግስት የኪነ ጥበብ ዘርፉ በሀገረ መንግስት ግንባታ ያለውን ጠቀሜታና በሀገሪቱ የብልጽግና ጉዞ ላይ የሚያበረክተው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥቅሞች እንዲሁም የህብረተሰቡን ቁሳዊና መንፈሳዊ ህይወት በማደስና በማነጽ ለሀገሩ ተቆርቋሪ ለወገኖቹ አለኝታ በልማት ተግባሩን በንቃት ተሳታፊ የሚሆን የተሟላ ስብዕና ያለው ዜጋ በመቅረጽ ረገድ የሚጫወቱት ሚና ከፍተኛ መሆኑን በመገንዘብ የተለያዩ ስራዎችን እያከናወነ ይገኛል። ከነዚህም መካከል አንዱ የጥበብ ሙያተኞች በውድድር መንፈስ ተነሳስተው ለወገንና ለሀገር የሚጠቅሙ ስራዎችን ማከናወን እንዲችሉ ላበረከቱትም አስተዋጽኦ እውቅና የማበረታቻ ስርዓቶችን በመዘርጋትና ክብር በመስጠት ባለሙያዎችን በማበረታታት በስራዎቻቸው አራያነታቸውን ለይቶ እውቅና መስጠት ለበለጠ ፈጠራና ለመልካም ውጤት በማነሳሳት በጥረት ላይ የተመሰረተ የውድድር ስሜት እንዲኖርና የአሰራር ስርዓት በመዘርጋት ልዩ ተግባራትን በማከናወን ላይ ይገኛል። በመሆኑም እናንተ የዘርፉ የተከበራችሁ ባለሙያዎች፣
ያላችሁን ልዩ ችሎታ በመጠቀም በሀገራችን የሚገኙ የብዝሃ ባህል ሀብቶቻችንን የፈጠራ ውጤቶቻችንን የጋራ መገለጫ የሆኑ እሴቶችን በማጎልበትና በመፍጠር ሀገራዊ ገዢና አሰባሳቢ ትርክት በመገንባት ኪነ ጥበብ ለህዝቦች አንድነት፣ ለማህበራዊ ትስስር መጎልበት፣ ለልማትና ለዘላቂ ሰላም በአጠቃላይ የህዝብ ለህዝብ ትስስር በማጠናከር የበኩሉን አስተዋጽኦ መወጣት እንዲችል በዘርፉ የተሰማራችሁ እናንተ የአገር ውለታ ባለሙያዎች የሚጠበቅባችሁን አገራዊ ኃላፊነት እንድትወጡ ካደራ ጭምር እያሳሰብኩ በዛሬው ዕለት በዚህ አገር አቀፍ ደረጃ በሚከበረው ለዘርፉ ለሽልማት የበቃችሁ ባለሙያዎች በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ገለቶማን ባይነት ገመቹ ጉዳቱ ነትዳጋሜ ኑቲ በዳፈሙፍ እንቱሬ ከነጀቻ ቱሬ ገሩ አመሙ ሞቱማኒስ ከነ ያዴ ሆጂ ኬንላሌ ከበጃቱ ሲመላ ጀዴ ኑ ከበጁ ሳቲፍ ቤከምቲ ኑፍ ላቹ ሳቲፍ ገመቹ ጉዳቱ ነትዳጋሜ ዱጋ ሂካ ጉዳ ቀባ በዳስ አኩማ ቤክቱ ነምኒ ዋ ሆጀቴ በዳስ አርገታ ጀቹን ሲቤክና ሆጂንኬ ጋሪ ittifuuf jechuudha ergaan isaa. Kanaaf kan argachuun immoo uummatarraa mootummaarraa qaama dhimma ilaalu hundarraa kana argachuun beekamtii argachuun waan guddaadha. Akka aartii afaan Oromootiin nuti yeroo hojjennu badhaasa yaannee miti kan hojjechaa turre. Badhaasa miti. Fiilmii hojjenne, sirba hojjenne, muuziqaa hojjenne, maaloo hojjenne badhaasni keenya yeroo duraa waan biraa ture. Har'a garuu inni jijjiiramee isin beekna galatooma kan caalaa hojjedhaa jechuun isaanii gammachuu guddaadha. Dhaloota dhufuufis barnoota guddaa kenna. Yeroo sodaa ture yeroo duraa aartii kana hojjetanii sodaa ture amma immoo badhaasa eegaa beekamtii eegaa hojjechuun seenaa guddaadha. Seenaatu jijjiirame jechuu dandeenya. Aartiin furtuu waan hundaati. Aartii malee guddinni hin jiru, misoomni hin jiru, jaalalli hin jiru. Kanaaf nageenya barbaannu biyyattii keessatti barbaannus jabeessuuf aartiin gaheen inni taphatu guddaadha. Aartistoota irraallee gaheen eeggamu guddaadha. Kanaaf furtuu waan ta'eef aartiin biyya keenya guddisuuf nagaa gochuudhaa fi aartiidhaan fayyadamnee biyyaaf hojjechuu biyya yaadachuu guddisuu qabna jedhee yaadaan በገውልማን ገመን ገለቶሚያትስ እንኳን አብሮ ደስ አለን። በጣም ደስ ብሎኛል። ያው ሰው የለፋበትን ሲያገኝ ደስ ይለዋል። ግን ይሄ ሽልማት የኔ ብቻ አይደለም፣ መላው የሐረሪ ህዝብ ሽልማት ነው እና ሁሉንም እንኳን ደስ አላችሁ ለማለት ፈልጋለሁ። እኔ ድምጻዊም ነኝ፣ ሙዚቃም እጫወታለሁ፣ ደራሲም ነኝ። በዚህ ነው ለ35 ዓመት ያህል ዘፈኛለሁ። የሐረሪ በጣም አድጓል። እንደ ድሮ አይደለም። ድሮ በተወሰነ መሳሪያ ነበር የምንጫወተው። አሁን ሙሉ ኦርጋን መሳሪያ አለ። እድገቱ በጣም ጥሩ ነው። ሁሉም ሰው እኮ በትዕግስት ነው ሁሉም ነገር የሚደርሰው እና ሳይሰለቻቸው ወደ ኋላ ሳይሉ ቢሰሩ እዚህ ቦታ ላይ ይደርሳሉ የሚል ግምት አለኝ። ስለዚህ ሰው ከሰራ ይደርሳል። ማንም ሰው ይሰራል። ከሰራ ደግሞ እዚህ ቦታ ይደርሳል። ስለዚህ በርቱ 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 ነው የምለው። አርት ትልቅ አቅም አለው። ዋናው ነገር እንኳን አርት ነው። ለዚህ ነው ሁሉ ጊዜ አንድ እንሁን እንስማማ የሚለው ዘፈን የምንዘፍነው ለዚህ ነው። እና አንድነት የመሰለ ነገር የለም። ሰላምን ደግሞ የመሰለ ነገርም የለም። ሰላም ከሌለ እድገትም የለም፣ ምንም ነገር የለም። ስለዚህ ሁሉም ኢትዮጵያዊ ተስማምቶ አንድነት መፍጠር፣ ሰላም መፍጠር መቻል አለበት። ይሄ ጦርነት ምንም መቆም አለበት እድገት ከተፈለገ። ስለዚህ ሁሉም ጠንክሮ ቢሰራ አንድ ቢሆን የት እንደርሳለን? አቃለው እርግጠኛ ነኝ ብዙ ቦታ እንደርሳለን። ትልቅ ቦታ እንኳን አብሮ ደስ አለን።